ጭንቀት የሰው ልጅን የሚሰማው ተፈጥሯዊ የሆነ ስሜት አይደለም። በእግዚአብሔር ወይም በመንፈሳዊ ዓለም ጭንቀት የለም፣ አልነበረም፣ ወደፊትም አይኖርም። ጸጋና ሰላም ይብዛላችሁ። ዛሬ ደግሞ በአዲስ እጅግ በጣም ጠቃሚ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እና ይህን ቪዲዮ ላይክ አድርጋችሁ መጀመሪያ አትርሱ። መጨረሻ ላይ በዚህ አይነት እስራት ውስጥ ላላችሁ ሰዎች አብረን የምንጸልይ ይሆናል። ተባረኩ። መጀመሪያ ላይ እንዳወራኋችሁ ጭንቀት የሰው ልጅ በተፈጥሮ ሊሰማው የሚችለው ስሜት ወይም ደግሞ የሰው ልጅ በተፈጥሮ ብቻ ሲፈጠር አብሮት የነበረ ነገር አይደለም። ጭንቀት በእግዚአብሔር ዓለም ውስጥ የማይታወቅ ያልነበረ የሌለ ወደፊትም ደግሞ ሊኖር የማይችል ነው። ብዙ ሰዎች የጭንቀት ስሜት ሲሰማቸው ኢንተርቴን ለማድረግ ወይም ደግሞ በተለያዩ ነገሮች ጭንቀቱን ለማጥፋት ይሞክራሉ። ነገር ግን ጭንቀት በመንፈሳዊ ዓለም የሆነ ችግር ህይወታችሁ ላይ እየተፈጠረ እንዳለ ወይም የሆነ አጋንንታዊ ተጽዕኖ ህይወታችሁ ላይ እየመጣ እንደሆነ የሚያሳይ ትልቅ ስፒሪቹዋል ሳይን ነው። በደንብ አድርጋችሁ ስሙ። ጭንቀት ከእግዚአብሔር ዓለም ከሌለ እግዚአብሔር በሚገኝበት ስፍራ የማይኖር ከሆነ ጭንቀት ከዲያብሎስ ነው ማለት ነው። አያችሁ፣ ለዛ ነው ብዙዎቻችንን ሰይጣን ማስጨነቅ የሚፈልገው። መጽሐፍ ቅዱሳችንን ሲናገር በአንዳች አትጨነቁ ነው የሚለው። ስለዚህ አንድ ሰው እየተጨነቀ ሲመጣ ወይም በጭንቀት መንፈሳዊ ውጊያ ወይም ተጽዕኖ ውስጥ እየሆነ ሲሄድ መጀመሪያ ህይወቱ ላይ መሆን የሚጀምረው ነገር በእግዚአብሔር ላይ ያለው እምነት እየደከመ እየቀነሰ ይሄዳል። ሰይጣን እንድንጨነቅ ሲያደርግ ከእግዚአብሔር ድምፅ በላይ ከእግዚአብሔር ጋር ከምናሳልፈው ፌሎሺፕ በላይ ከእግዚአብሔር ቃል ጋር ያለን ህብረት በላይ ጭንቀት ህይወታችን ላይ ኢንፍሉዌንስ ማድረግ ሲጀምር ከእግዚአብሔር ሀልወት ከእግዚአብሔር መገኘት ከእግዚአብሔር ጋር ካለን ፌሎሺፕ ነው መራቅ የምንጀምረው። ምክንያቱም ጭንቀት ራሳችንና ሁኔታውን እያሳየ ዲስተርብ ማድረግ ስለሆነ ስራ። ጭንቀት በእግዚአብሔር ዓለም የለም ወይም እግዚአብሔር ባለበት ስፍራ የለም ስል ምን እያልኩኝ ነው? መጽሐፍ ቅዱሳዊ መሰረት አለው ወይስ? በመጽሐፍ ቅዱሳችን በዘዳግም ምዕራፍ 31 ቁጥር 17 ላይ የእግዚአብሔር ቃል እንዲህ ሲል ይናገራል። በዚያም ቀን ቁጣዬ ይነድባቸዋል፣ እተዋቸውማለሁ፣ ፊቴንም እሰውርባቸዋለሁ፣ ለአሕዛብ መብል ይሆናሉ። በዚያም ቀን በእውነት እግዚአብሔር በእኛ መካከል የለምና ይህ ክፉ ነገር ሁሉ አገኘን እስኪሉ ድረስ ብዙ ክፉ ነገርና ጭንቀት ይደርስባቸዋል። እግዚአብሔር በመካከላችን የለምና መከራና ጭንቅ ይሆንባቸዋል። ዩሲ እግዚአብሔር ባለበት ዓለም ውስጥ በእግዚአብሔር መገኘት ውስጥ በሚንቀሳቀሱ ሰዎች ጭንቀት አይታወቅም ስላችሁ ካሉበት ከእግዚአብሔር ሕልውና እየተነሳ ነው እንጂ እንደ ሰው ሳይጨነቁ ቀርቶ ሳይሆን እየኖሩ ያለበት መንፈሳዊ ዓለም በመንፈስ ስለሚመላለሱ በእግዚአብሔር ሕልውና ውስጥ ስለሚኖሩ ጭንቀት እነሱን አያውቃቸው። እዚህ ክፍል ላይ ጭንቀትና መከራ በላያቸው ላይ እስኪሆን ድረስ ለምን ከተባለ እግዚአብሔር በመካከላችን የለምና እግዚአብሔር ከኛ ጋር የለምና ምን ይሆናል? ጭንቀትና መከራ። ስለዚህ ጭንቀት ማለት እግዚአብሔር የሌለበት ዓለም ማለት ነው። ጭንቀት ማለት እግዚአብሔር የማይገኝበት የእግዚአብሔርን ሀልዎት የማታገኙበት የስሜት ዓለም ነው። ጭንቀት እግዚአብሔር የሌለበት የስሜት ዓለም ነው። እግዚአብሔር ህልውናው የሌለበት የስሜት ዓለም ነው። እግዚአብሔር በመካከላችሁ ሲርቅ ወይም የእግዚአብሔር ህልውና ከእናንተ መራቅ ሲጀምር ጠላት እናንተን ቻሌንጅ ከሚያደርግባቸው ትልቁ መንገዶች አንዱ ጭንቀትን ወደ እናንተ መላክ ይጀምራል። እንድትጨነቁ ያደርጋችኋል። ሁኔታዎችን በማየት ሊሆን ይችላል። ወይም ደግሞ እግዚአብሔር ተናግሯችሁ የዘገየባችሁ ነገር እያስታወሰ ሊሆን ይችላል። እናንተን የካዱ ሰዎችን እያስታወሰ ሊሆን ይችላል። ወይም ደግሞ የተዋችሁትን ሀዘን እያስታወሰ ሊሆን ይችላል። እንድትጨነቁ ያደርጋችኋል። ለምን? መጨነቅ ስትጀምሩ እግዚአብሔር ካለበት መንፈሳዊ ዓለም እግዚአብሔር ወደሌለበት የስሜት ዓለም መሄድ ትጀምራላችሁ። ቢኮዝ ጭንቀት በእግዚአብሔር ዓለም ስፍራ የለውም። በእግዚአብሔር በተገኘበት ቦታ እግዚአብሔር ባለበት ስፍራ ጭንቀት አክሰስ ማድረግ አይችልም። ይህንን ከመጽሐፍ ቅዱሳችን በደንብ አስተውላችሁ፣ በተለይ አዲስ ኪዳንን በደንብ አስተውላችሁ። ለምሳሌ በአዲስ ኪዳን ጌታችን ኢየሱስ ራሱን ተመልከቱት። ከደቀ መዛሙርቱ ጋር በታንኳ እየሄዱ እያለ ከፍተኛ የሆነ ማዕበል ወጀብ ተነሳባቸው። ታንኳቸው ማናወጥ ጀመረ። ደቀ መዛሙርቱ መጨነቅ ጀመሩ፣ መታወክ ጀመሩ። ማድረግ የሚችሉት ነገር በሙሉ ለማድረግ መታገል ጀመሩ። በዚህ ሰዓት ግን ጌታችን ኢየሱስ ተኝቶ ነበር። ጴጥሮስም መጣና መምህር ሆይ ስንጠፋ አይገድህምን አለ። ኢየሱስም ተነስቶ
ማዕበሉን ጸጥ አድርገው ገሰጸው። አልተጨነቀም፣ አልታወከም። ለምን? ኢየሱስ ያለው መንፈሳዊ ዓለም ነው፣ በእግዚአብሔር መገኘት በእግዚአብሔር ሀልዎት ውስጥ ስለሆነ። ይሄንኑ ጴጥሮስ ደግሞ በሐዋርያት ሥራ መጽሐፍ ላይ መንፈስ ቅዱስ ከወረደበት በመንፈስ ቅዱስ ከተሞላ በኋላ በእግዚአብሔር ሀልዎነት በእግዚአብሔር አብሮነት ውስጥ መኖር ከጀመረ በኋላ በማግስቱ ሊሞት እንደሆነ እያወቀ ሌሊቱን ግን ተኝቶ ያድራል። ሐዋርያው ጳውሎስንም ይዩት። ታስሮ በመርከብ እየሄደ ሳለ ከነበረው ማዕበልና ወጀብ የተነሳ እስረኞች መብላት መጠጣት እስኪያቅታቸው ድረስ መተኛት እስኪያቅታቸው ድረስ በኃይል ተጨንቀው በነበረ ሰዓት ላይ አትጨነቁ፣ ከፀጉራችሁ አንዲትም አትነቀልም አላቸው። ጭንቀት እግዚአብሔር የሌለበት ህይወት ነው፣ የስሜት ዓለም ነው። ጭንቀት በጣም ቻሌንጅ የሚያደርጋችሁ ከሆነ እግዚአብሔር የሌለበት ዓለም ውስጥ እየተጓዛችሁ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ጭንቀት ከእግዚአብሔር ዓለም የሌለ ነው፣ በእግዚአብሔር ዓለም ውስጥ ስፍራ የሌለው ነው። ጭንቀት ማለት እግዚአብሔር የሌለበት የስሜት ዓለም ማለት ነው። ጭንቀት ተፈጥሯዊ አይደለም። አይኔ አንዳንዴ ዝም ብዬ ይጨነቃለሁ ከድሮ ጀምሮ፣ ኖ ኖርማል አይደለም። ቼክ አድርጉት። በእግዚአብሔር ፕሬዘንስ ውስጥ ስትሆኑ፣ ቸርች ሄዳችሁ የእግዚአብሔርን ቃል ስትሰሙ፣ አምልኮ ስትሰሙ የሚሰማችሁን ሰላምና ከዛ ዓለም ከወጣችሁ በኋላ የሚሰማችሁን ጭንቀት አስተውላችሁ ተመልከቱት። ትልቅ የሆነ ልዩነት አለ። ለምን? በእግዚአብሔር ዓለምና በእግዚአብሔር መገኘት ውስጥ ጭንቀት ስፍራ ስለሌለ። ክብር ለኢየሱስ ይሁን። ስለዚህ በእንደዚህ አይነት እስራት ውስጥ ያላችሁ፣ በጣም ያለ ምክንያት የምትጨነቁ፣ በጭንቀት እስራት ውስጥ ያላችሁ ሰዎች መፍትሄው ምንድነው ካላችሁን፣ ወደ እግዚአብሔር መጠጋት። ምክንያቱም ጭንቀት የሌለው እግዚአብሔር ባለበት ዓለም ነው። ጭንቀት እግዚአብሔር በሚገኝበት ዓለም ላይ ስፍራ የለውም፣ ቦታ የለውም። በዛው ስፍራ እናንተ ስትገኙ ጭንቀት በእናንተ ውስጥ ስፍራ ያጣል። መጨነቅ ፈልጋችሁ ሁሉ አትችሉም። ለምን? መጽሐፍ ቅዱሳችን ሐዋርያው ጳውሎስን ይዩት፣ ጴጥሮስን ይዩት፣ እንዲሁም ጌታችን ኢየሱስን ይዩት። እነዚህ ሰዎች ማዕበል ያለ የሚያናውጥ የሚያስጨንቅ ብዙ ነገር ያለ አይጨነቁም። ለምን? ከተሞሉት እየኖሩበት ካለው ከመንፈስ ዓለም ሰላም የተነሳ ከእግዚአብሔር መገኘት ከእግዚአብሔር አብሮነት የተነሳ። ስለዚህ ጭንቀት ማለት እግዚአብሔር የሌለበት የስሜት ዓለም ማለት ነው። ከዚህ እንዴት ነፃ ልውጣ? ወደ መንፈስ ቅረቡ። እግዚአብሔር ወዳለበት ዓለም ቅረቡ። የእግዚአብሔር መገኘት ወዳለበት ስፍራ ቅረቡ። መዝሙር መስማት ከሆነ መዝሙር ስሙ። መጸለይ ከሆነ ጸልዩ። የእግዚአብሔርን ቃል ማንበብ ሜዲቴት ማድረግ ከሆነ አድርጉ። ጭንቀት በእነዚህ ዓለም ላይ ስፍራ ስለሌለው ቦታ ስለሌለው በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። በዚህ ሰዓት ይሄን ቪዲዮ እያዩ ያሉ በተለያየ ጭንቀት ውስጥ ላሉ ሰዎች በጌታ በኢየሱስ ስም ጸልያለሁ። የትኛውም አይነት ተጽዕኖ ከላያቸው ላይ ይነሳ። የትኛውም አይነት የጭንቀት መንፈስ ከላያቸው ላይ በናዝሬቱ በጌታ በኢየሱስ ስም እንዲነቀል ጸልያለሁ። የትኛውም የጭንቀት መንፈስ ከላያቸው ላይ እንዲነሳ በጌታ በኢየሱስ ስም ጸልያለሁ። በመንፈስህ ሐሴት ደስታን ማድረግ እንዲችሉ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። የትኛውም የጭንቀት አጋንንታዊ እስራት ከላያቸው ላይ የተፈታ ይሁን። እግዚአብሔር አባ ከበረው በመንፈስ ቅዱስና በኃይል በቀባው በጌታ በኢየሱስ ክርስቶስ ስም ተፈጸመ። እንደ እምነታችሁ ይሁንላችሁ። በዚህ አጭር ቪዲዮ ብዙ እንደተማራችሁበት፣ ብዙ እንዳወቃችሁበት፣ ብዙ ደግሞ መንፈሳዊ መረዳት እንዳገኛችሁ አምናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ አትርሱ። በሌሎች መንፈሳዊ ትምህርቶች እንገናኛለን። ተባርካችኋል።